የጠፋን ፍቅር ፍለጋ። ዛሬ እንደተለመደው የንቃት ፀሐይ ሳትወጣ ከእንቅልፌ ቀድሜ ተነሳው። ለስራ የሚያስፈልጉኝን መሳሪያዎችን አሰናድቼ ወደ መውጫ ያመራው። የዕለቱ የሥራ ቦታዬ ከምኖርበት ሰፈር እጅግ የራቀ በመሆኑ የግድ የታክሲ ተራው ጋር መድረስ ነበረብኝ። እንዳለመታደል ሆኖ ታክሲ ተራ እንደደረስኩኝ ያገኘሁት ባዶ ታክሲ ነበር። የምቸኩለው ለስራ ቢሆንም አማራጭ ስለሌለኝ ታክሲ ውስጥ ዘልቄ ገባው። በመስኮት በኩል ያለውን የመጨረሻውን በር መርጬ ተቀመጥኩ። ብቻዬን ስለነበርኩ የውጭውን ዓለም በትዝብት እየተመለከትኩ የታክሲውን መሙላት መጠባበቅ ጀመርኩ። በድንገት ግን ነፍሴ ለዓመታት ሲያባክናት የኖረው በናፍቆት ስንት ዘመን የጠበቅኳትን ያቺን የልጅነት ፍቅሬን ከታክሲው አጠገብ በጥድፊያ ስታልፍ ተመለከትኳት። ዓይኔን ማመን አቃተኝ። ቅዠት መስሎኝ ዓይኔን አሻሸሁት። ራሴን ነቀነቅኩ። ግን ቅዠት አልነበረም፣ እውን ነበር። ራሷ ናት፣ ያቺ ሳላስባት የተለየችኝ። በዚያ ቅስፈት ከታክሲ ውስጥ ተስፈንጥሬ ወጣሁ። ወደ ሄደችበት አቅጣጫ እንደ እብድ ሮጥኩ። ጥልቅ ትግባ፣ ሰማይ ትውጣ እያልኩኝ በዓይኔ በፈልጋትም እንደ ጉም ከዓይኔ ተሰወረች። ግራ መጋባትና ተስፋ መቁረጥ ውስጥ ሆኜ መሃል መንገድ ላይ ቆምኩ። ዓለሙ ሁሉ ዞረብኝ። ልክ የፍለጋዬ ማብቂያ ላይ የደረስኩ ሲመስለኝ እርሷ አንድ መንፈስ በነነችብኝ። የቆምኩበትን ያስታወሰኝና ካለውበት ድንዛዜ ያነቃኝ የሚጮህ የመኪና ክላክስ ነበር። የመንገዱን ዳር ይዤ ባገኘሁት የሊስትሮ ወንበር ላይ ዝልፍልፍ ብዬ ተቀመጥኩ። መደናገጤን ያዩ መንገደኞች ውሃ አቀበሉኝ። ፊቴን ውሃ አስነክቼ ትንሽ ስረጋጋ ነበር በታክሲ ውስጥ የረሳሁት የሥራ መሳሪያዎች ትዝ ያሉኝ። ወደ ታክሲው ተራ እየሮጥኩ ተመለስኩ። ነገር ግን ታክሲው ሄዷል። አሁን ግን ጭንቀቴ ስለ ዕቃዎቹ አልነበረም፣ ልቤን ሰርቃ ስለጠፋችው ፍቅሬ እንጂ። ከስራዬም ሳልሆን እርሷንም ሳላገኛት በተሰበረ ልብ ወደ ቤቴ መመለስ ጀመርኩ። በመንገድ ላይ ስጓዝ ግን አይምሮዬ ያለፈውን ጊዜ እያመላለሰ ያሳየኝ ነበር። አብረን ያሳለፍናቸውን ቀናት፣ የገባናቸውን ቃል ኪዳኖች፣ ሁሉም እንደ ፊልም በዓይነ ሕሊና የተቀረጹ። ጥቂት እንደተጓዝኩ ግን ባልገመትኩት ስፍራ ልቤ ለሁለት ተከፈለ። ዓይኔ ፈዘዘ። ያቺ የተሰወረችብኝን ህልሜ በአንድ ሬስቶራንት በረንዳ ላይ ቁጭ ብላ አየኋት። የልቤ ምት መጨመር ጀመረ። ሮጬ ላቅፋት ብፈልግም የሆነ የማይታወቅ ኃይል ከቆምኩበት አገደኝ። አላየችኝም። እንዲያውም ፈጽሞ የረሳችኝ ነው የምትመስለው። ከበፊቱ ይልቅ አምሮባታል። ኑሮዋም የተደላደለ መሆኑን ከሁኔታው ያስታውቃል። ወደ እርሷ ጠጋ ስል ነበር አብሯት ያለውን ሰው ያስተዋልኩት። እጁን በትከሻዋ ላይ ጭኖ በፈገግታ ያወራታል። እርሷም በደስታ ታደምጠዋለች። የዚያን ጊዜ በውስጤ የቅናትና የቁጭት እሳት ነደደ። ለምን የሚል ጥያቄ በውስጤ ጮኸ። ለአፍታ አይኖቻችን ተገጣጠሙ። ልቤ ለሰከንድ ያህል መምታትን አቆመች። የምታውቀኝ መሰለኝ፣ የምትጠራኝም መሰለኝ። ነገር ግን ምንም። በትዝታ ባህር ውስጥ የምትዋኝ እኔን ሳይሆን ልክ እንደ ማንኛውም መንገደኛ በባዶ አይኗ ተመለከተችኝና ፈገግታዋን ወደ አብሯት ወዳለው ሰው መለሰች። ያ የፈገግታዋ ሚዛን እኔን ወደ ትላንትናው ጥቁር ገደል ሲወረውረኝ
እርሷን ግን በዛሬ ደስታዋ ላይ ያጸናት። ላናግራት ወይስ ልተዋት? ከራሴ ጋር ስታገል እነሱ ከተቀመጡበት ተነሱ። አንደበቴ ተሳሰረ፣ እግሮቼ ደነዘዙ። ዝም ብዬ በሩቅ ተከተልኳቸው። በመንገዱ ዳር ወደ ቆመ ዘመናዊ መኪና መሩ። ያ ሰው የኋላውን በር ከፍቶ የያዘችውን ቦርሳ አስቀመጠላት። ከዚያ የፊቱን በር ከፍቶ በክብር አስገባት። መኪናው እየበረረ ከዓይኔ ራቀ። መኪናዋ ከአድማስ እስክትሰወር ድረስ ደንዝዤ ቀረው። በዚያች ቅስፈት የዓመታት ናፍቆቴ እንደ ጢስ በኖ ጠፋ። ወደ ሬስቶራንቱ በረንዳ ተመልሼ ስመለከት እርሷ ከተቀመጠችበት ወንበር ላይ ምንም የቀረ ትዝታ አልነበረም። ያ የተረሳ የቡና ሲኒ፣ ያ ባዶ ወንበር ለኔ የቆመ የጊዜ ማማ፣ ለእርሷ ግን ተራ የደቂቃዎች ቆይታ ነበር። በዚህ ሰዓት ነበር ሕይወት ትልቅ ትምህርት ያስተማረችኝ። ያቺን ሬስቶራንት፣ ያቺን በረንዳ እርሷ ከልባ ሰርዛ አዲስ ምዕራፍ ጀምራለች። እኔ ደግሞ ያላለቀ ታሪክ ይዤ የቆየው ብቸኛ ደራሲ መሆን የገባኝ። ለእርሷ እኔ የቆየው ትዝታ ብቻ ነበርኩ። ለካስ ለረጅም ጊዜ ስፈልጋት የኖርኩት እርሷን ሳይሆን እርሷ የነበረችበትን የድሮ ጊዜ ነበር። ያለፈውን ዘመን እንደገና መኖር አይቻልም። እርሷንም አላገኘዋትም፣ ግን ራሴን አገኘው። በኪሴ ውስጥ የነበረችውንና ለዓመታት የቀለሟ መጥፋት እስኪጀምር ያስኳትን የእርሷን ፎቶ አወጣሁት። ለረጅም ጊዜ ስመለከታት ቆየው። ፎቶዋ ላይ ያለው ፈገግታ የድሮ እንጂ አሁን ያየሁት እንዳልሆነ ተረዳው። ፎቶዋ በዚያው ሬስቶራንት በረንዳ ላይ እሷ ተቀምጣ በነበረው ወንበር ላይ ትቼው ዞር አልኩኝ። አሁን ተግባሬ እሷን መፈለግ ሳይሆን ያንን የልጅነት ትዝታ በልቤ ጥግ በክብር አስቀምጬ የራሴን ሕይወት መገንባት ነው። የናፍቆቱ እሳት በውስጤ ጠፍቶ ለተረጋጋ ሰላም ቦታ ለቀቀ። ወደ ቤቴ ስመለስ ያለፈውን ትዝታዬን እንደ ዕዳ ሳይሆን እንደ ውድ ስጦታ አቅፌ መጓዝ ጀመርኩ። የፍለጋዬ ማብቂያ እርሷን ማግኘት ሳይሆን ወደ ራሴ ሕይወት መመለስ መሆኑን በተረዳሁት ቅስፈት ልቤ ለመጀመሪያ ጊዜ ሙሉ በሙሉ አረፈ። የጠፋው ፍቅሬ አልተገኘም። እኔ ግን ለአዲስ ሕይወት ዳግም ተወለድኩ። እስካሁኗ ሰዓት አብራችሁኝ ስለነበራችሁ አመሰግናለሁ። የደውል ምልክቷን በመጫን ቤተሰብ ይሁኑ።